ኤንቢሲ ማታ ነው በቀጥታ ስርጭት ወደ እናንተ ያደረሰን የሚገኘው ተመልካቾች እንቀጥላለን። 1501ኛው የነብዩ መሐመድ የልደት በዓል መውሊድ ነበዊ በነገው ዕለት ይከበራል። የዘንድሮው የመውሊድ በዓል የፍትሁ ነብይ በሚል መሪ ቃል የሚከበር ሲሆን ይህም ነብዩ መሐመድ በህይወት ዘመናቸው ያሰፈኑትን ፍትህ ብሎም እኩልነት ለትውልድ ለማስተላለፍ ያለመ መሆኑ ተጠቁሟል። የአንዋር መስጂድ አስተዳደር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር በመተባበር መውሊድ በሀበሻና ሁለንተናዊ ፋይዳውን የሚዳስስ መድረክ አካሂዷል። ኢየሩሳሌም ፈለቀ ተጨማሪ አላት። 1501ኛው የነብዩ መሐመድ የመውሊድ በዓል የፍትሁ ነብይ በሚል መሪ ቃል ነገ ይከበራል። የዘንድሮው በዓል ነብዩ መሐመድ በህይወት ዘመናቸው ያሰፈኑትን ፍትህ፣ እኩልነትና ሰብአዊነት በማሰብ ያንን እሴት ለአሁኑ ትውልድ ለማስተላለፍ ያለመ ነው። ነብዩ መሐመድ ለሰው ልጅ እኩልነት፣ ለድሆችና ለተበዳዮች መብት መቆማቸው እንዲሁም ፍትህን ያለ አድሎ በመተግበር ያሳዩት አርአያነት በታሪክ ጎልቶ የሚታይ መሆኑ ተገልጿል። በዓሉን ምክንያት በማድረግ ኤንቢሲ ያነጋገራቸው የሃይማኖት መሪ እንደገለጹት መሪ ቃሉ ነብዩ መሐመድ በዘመናቸው ያደረጉትን ተጋድሎና ያሰፈኑትን ፍትህ እውቅና የሚሰጥ ነው። አንዱ መጣና ለልጄ ሂባ ስጦታ ልሰጥ ነው ሲል ለሁሉም ልጆች ሰጥተሃል ወይ አሉ። አይ አይደለም፣ ይሄን ስለመወደው ነው። በልጆች መካከል ፍትህ ያስፈልጋል፣ እኩል አድርግ አሉት ነብዩ። ሀታ ወንድና ሴትን እንኳን እንዳይበላለጥ ማለት ነው። ለወንዱ ያደረከው ለሴቷም አድርግ ማለት ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ያነሷቸው ሐዲሶች በጣም ብዙ ናቸው። ፍትሃዊ ናቸው። ነብያችን ሰለላሁ ዐለይሂ ወሰለም ሰውን በጣም አክባሪ ናቸው። ባሪያ ነው አይሉም፣ ሴት ነው አይሉም፣ ወንድ ነው ትንሽ ነው ትልቅ ነው አይሉም። ሰው በጣም የሚያከብሩ ናቸው ነብያችን ሰለላሁ ዐለይሂ ወሰለም። ሙስሊሙም እሳቸውን እንዲመስል ነው አላህ እኮ እሳቸውን ሞዴል ያደረገው እሳቸውን እንድንከተልና በእሳቸው የህይወት ዘይቤ እንድንኖር ነው። መምህራኑ እንዳብራሩት ነብዩ መሐመድ ፍትህን በትምህርታቸው ብቻ ሳይሆን በገዛ ህይወታቸውና በእለት ተዕለት ተግባራቸው በማሳየት ጭምር አስተምረዋል። ፍትህን በራሳቸው በቤተሰቦቻቸውና በወዳጆቻቸው ላይ ጭምር ተግባራዊ በማድረግ ለእውነት ያላቸውን ውግንና አሳይተዋል። ራሳቸው ፍትህ ናቸው። ረሱላህ ሰለላሁ ዐለይሂ ወሰለም የፍትህ መሪ ናቸው። በዓለም ላይ ደረጃ በፍትህ ደረጃ እንደ አንቢያም እንደ መሪም ማለት ነው በሳቸው ደረጃ የተቀመጠ ፍትህ የሚያደርግ የለም። እና ፍትህ ሲባል በሁሉም መናቸው ፍትህ ናቸው። እና ድል ያደረጉትን እንኳን ሰላም የሚሰጡ የፍትህ መሪ ናቸው ረሱላህ ሰለላሁ ዐለይሂ ወሰለም። በሌላ በኩል ፍትህ በህብረተሰብ ውስጥ ሲሰፍን የሚኖረው ማህበራዊና ስለንቦናዊ ተጽዕኖ ቀላል የሚባል አይደለም። ፍትህ ባለበት ቦታ ሰላም፣ እድገትና አብሮነት የሚጎለብት ሲሆን ፍትህ ሲጓደል ደግሞ ማህበራዊ አወቃቀሩና አብሮ የመኖር እሴቱ ይሸረሸራል። ስለሆነም በአንድ ሀገር ወይም አካባቢ ላይ ፍትህን ማስፈን ህዝቦች በሰላም እንዲኖሩ፣ እርስ በርስ እንዲከባበሩና የጋራ አንድነት እንዲመጣ የሚያደርገውን አዎንታዊ አስተዋጽኦ ማሰብ እንደሚገባ ተጠቁሟል። እንዲህ አይነት ትልን ጥይት እየተኮሱ ጎራዴ ሰው ላይ ያሉ የፈረዱ መከራ እና ከዚያ በኋላ ለዓመታት ሲያሳድዳቸው የነበረን አመራር መንደኸለ ቤት አቡ ሱፊያን ፈሆ አሚን የአቡ ሱፊያን ቤት የገባ ሰላም ነው ብሎ የአቡ ሱፊያን ቤት ኤምባሲ አድርገው አቡ ሱፊያን መሪ ነው ግን መሪውን አላሳደዱ አክብረው ያሉት። ይህ ትልቅ ትምህርት ነው ለዓለም የሚሰጥ። ህዝቡን ምን አለው? ምን ሊደረግባችሁ ታስባላችሁ ሲባሉ ታላቅ ወንድማችን የተከበረ ወንድማችን ልጅ ነህ፣ አንተ የተከበረ ወንድማችን ነህ፣ ካንተ የምንጠብቀው ከሶ የምንጠብቀው በጎን ነው። ይህ ስሜት ቀላል መልሳቸው ምን ነበር? ኢስሐቡ አንቱም ጥበቃ ሄዱ፣ እናንተ ነፃ ናችሁ። ከዚህ በተጨማሪ ነብዩ መሐመድ ገና ከነብይነት ጥሪያቸው በፊትም ቢሆን በማህበረሰቡ ዘንድ አልአሚን ወይንም ታማኙ በሚል መጠሪያ ይታወቁ እንደነበር ይነገራል። በተለይም በወቅቱ በማህበረሰቡ መሃል የሚፈጠሩ አለመግባባቶችን በብልሃት በመፍታት መግባባትን የፈጠሩበት መንገድ ለዛሬው የዳኝነትና እርቅ ባህል አርአያ የሚሆን ነው።